ወደሆነ መንገድ ልምራው አይደለም የሚለው ፖለቲከኛውም ተመልሶ ምንድነው ህዝቡ የሚጥመው የሚወደው ምንድነው ይላል ኮንሰምፕሽን ቤዝድ ነው ህዝቡ ጠላትህ ኦሮሞ ነው ስለው ደስ ይለዋል ይላል አዎ በቃ ጠላት ጦርነት ስለው ደስ ይለዋል ግድያ ሰው አዎ እሱን ልስጠው የሚፈልገውን ነው የሚሰጠው ይሄኛው ያመልካል ይሄ ደግሞ የሚወደውን ይመገበዋል ማለት ነው መውጫ የሌለው የተዘጋ ሳይክል ነውና ጨከን ብሎ ፖለቲከኛው አይሆንም ይሄ ተከተሉኛላችሁ እናንተ የምታስቡት ይሄ ወኔያችሁን በረድ በሉና ይሄን አቅጣጫ ላሳያችሁ የሚል ነገር የለውም ህዝቡም ደግሞ እንደዛ እንዲያደርግ ለማስገደድ ሳይሆን እሺ አሜን ብሎ ተገዢ ተከታይ ነውና ከዛ ውስጥ መውጣት በጣም አስፈላጊ ነገር ነው ሶ ወደዛ መሄድ ያስፈልጋል በያስባለሁኝ ግርማ Thank you ሰላም አያና እንደምን አለ ወንድሜ ረጅም ጊዜ እግዚአብሔር ይመስገን እንደምን ነው ረጅም ጊዜ Thank you አጭር ሐሳብ አለችኝ እሷን ነው የምለው ጥሩ ነው ስለ ሰላም ጥሪ ነው በዚህ አጋጣሚ እኔም በዚህ በኩል ማሳለፍ የፈለኩት ያንን ምክንያታዊ አድርጌ ማቅረብ ፈልጋለሁ የፖለቲካ ልዩነቶች እንዳሉ ሆነው ሰላም ግን የሁሉም የጋራ ጉዳይ ነው ዘርፈ ብዙ ምክንያቶች በብዙ ምክንያቶች ምክንያት ሰላምን እንዲመጣ ሰላም ማምጣት ለሚችለው አካል እንደ ህዝብ ማድረግ ያለብንን ብዬ ማስበውንም ምክር ለመስጠት ያህል ነው የገባሁት ከዛ አስቀድሜ ግን አንድ እንደ ማስታወቂያ ባለፈው ሳምንት በነበረው ጦርነት ምክንያት በዚህ በሰሜን እና በምዕራብ በኩል ያለውን እርዳታ ያደረግን ስለሆነ እዛች ላይ አንድ ሐሳብ እንድሰጥ ፍቃድ ጠይቃለሁ ወደ ሐሳብ የከምጣት እሷን እንድል ፍቃድ ጠይቃለሁ መጀመሪያ አያና ኦኬ ፍቃድ አንድ ጊዜ ግርማ ያዝልኝ ይሄ አኪላ የሚባል ልጅ ብዙ ሰው ስለሚወደው እህቶችን ለማባበል ብሎ በሱ ስም ይሰራ ብዙ አለና ትክክለኛው አኪላ ነህ አይደለም ማለት ነው ትክክለኛው አኪላ ከሆንክ ተመልሰህ ግባ አለበለዚያ እዚህ ውስጥ ባለ 1700 ሰው ብሎክ ኤንድ አንፎሎ አስደርጋለሁ በፖለቲካ በጣም ምንቃረን ልጅ ነው ግን የሰውን ማንነት ሰርቆ እንደዚህ አይነት ማጭበርበር ውስጥ የሚገቡ ሰዎችን ይሄ እንደዚህ አይነት ነገር እንደዚህ አይነት ጥራት ያስፈልገናል ይዞ ቆንጥጦ ማስወጣት ያስፈልጋልና አኪላ ኮንክ ተመልሰህ ግባ አኪላ አይደለም ፎሎ አድርገዋለሁ አኪላ ሶ እዚህ ውስጥ አማራ አኪላ ብሎ በአማራ አኪላ ስም ያለ አካውንት አለ የማይገባ ከሆነና ራሱን የማይገልጥ ከሆነ በተለይ የአማራ ልጆች የምትወዱት ወንድማቸው አኪላን አስመስሎ ውሽር ጉድ የሚላለ ቴክ ኬር አድርጉት እኔ ቴክ ኬር አድርጋለሁ ኦልራይት ቀጥል ግርማ Thank you okay በዚህ ባለፈው ሳምንት በነበረው ጦርነት ምክንያት በጣም ብዙ ሰዎች ተጎድተዋል ብዙ ሰዎች ተጎድተዋል በዚህ በሰላሌ ዞን እና እንዲሁም በሃምቦ ዞን በዛ ምክንያት በዚህ ሳምንት እርዳታ ይከናወናል የመጨረሻው የእርዳታ ቀን ነገ ነውና ማነው ፊታችን እሁድ ነው ስለዚህ አገር ቤት ያላችሁ ሰዎች በፍንፍኔ በተለይ ዱካም አካባቢ እንዲሁም በፊቼ ከተማ በተዘጋጀ ቦታ ላይ በሃምቦም በተዘጋጀ ቦታ ላይ ቁሳቁስ መርዳት የምትፈልጉ ሰዎች ወደዛ ሄዳችሁ ዛሬና ነገ ብቻ ነው ጊዜው ያለው እስከ እሁድ ባለው ጊዜ ከዛ በኋላ እርዳታ አይኖርም ይሄን እንዲያደርጉ በዚህ አጋጣሚ አብዛኛው የሚከታተሉ የሀገር ቤት ሰዎች ስለሆኑ እቺን መልእክት ለማስተላለፍ ነው አንድ ሁለተኛ በዚህ በሰሜን አሜሪካ ያላችሁ ደግሞ ነገ በዲሲ ሰዓት አቆጣጠር ከ10 ሰዓት ጀምሮ በአጠቃላይ የመጨረሻ እርዳታ የምናደርግበት ቀን ስለሆነ ሁላችሁም ያንን ማድረግ የምትፈልጉ ሰዎች ደሞዝ አይደለም የምንከፍለው ግን አንድ ጊዜ የሚደረግ ቀውሱን ከ60 ሺህ አካባቢ ሰው ተፈናቅሏል ከዚህ ከሰላሌ ዞን ብቻ ያንን ለመርዳት ነው እቺን እንድታደርጉ ለማለት ማስታወቂያ ለመናገር ነው ቴንክ ዩ አያናዬ ይሄን ስለፈቀድ ቀጥታ ወደ ሐሳብ ኦፍ ኮርስ ሰላምን በተመለከተ ብዙ ጊዜ ሰዎች የሰላምን ምክንያት ሊሆነን የሚችል በተለይ እኔ እንደ አንድ የኦሮሞ ተወላጅ በኦሮሚያ ያለው ሁኔታ ዘርፈ ብዙ በሆኑ ምክንያቶች ያሳስበኛል የምክንያት አካል ለመሆን ከውጭ የሚመጣልን ሰው የለም ራሳችንን የምክንያቱ አካል የሚሆን ዋጋ ቢያስከፍልም ከፊት ለፊት መምጣት በጣም አስፈላጊ ነው ያምናለሁ እኔ ብዙ ጊዜ አንድ ነገር አልወድም የሚያዋጣን ግርግር ሳይሆን ንግግር ነው ያምናል ይሄ ሰርገኛ መጣ በርበሬ ቀንጥሱ ብዙ ጊዜ አልወደው ብዙ ጊዜ ጦርነት ይቆም እላለሁ ጦርነት ይቆም ማለት ግን መሳሪያ ፍቱ ማለት አይደለም ብዙ ሰዎች አንሻዋሮ ስለሚያዳምጡን አንዳንዴም በፖለቲካ እይታ ምን እናንተ ምን አንገናኝም ግን ያስሩንና አንዳንዴ ጊዜ መሳሪያ ፍቱ ብለዋል ይሉናል ሚዲያ ላይ ሰማለሁ አንዳንዴ ያው ባልፈው መሳሪያ ይፍቱኛል አለ መሳሪያ ግን ተኩስ እንዲቆም
የሰላም አካል ለመሆን ጥሪ ለመጥራት መስመሮች ምን ሊሆኑ ይችላሉ የሚሉን ነገሮችን እዚህ ጋር ጠቅሳችኋለሁ። በዛ አቅጣጫ ላይ ሁሉም ሰው እንዲረባረብ ይሄን ድምጽ ለመስጠትም ነው አያና እዚህ ላይ ገባሁት። ለዚህ የሚያበቁ ምክንያቶች አሉ። የሚያዋጡን ነገሮች ወንጀል በጣም እየበዛ ነው። ኦሮሚያ ውስጥ ወንጀል በጣም እየበዛ ነው። የወንጀሉ ሰደድ እጅግ በጣም እየከፋ መጥቷል። ወንጀሉን የሚፈጽመው አካል አይታወቅም። ቀዳዳው በጣም ብዙ ነው። እንደው አንድ እንደ ዋቢ ለመጥቀስ ያህል በኢትዮጵያ ያለው ይሄ ወንጀል በጊዜ ካልቆመ የኢትዮጵያን ባንክ ማራቆቱ ይቀርና ወደ ሰሜን አሜሪካ ባንክ እየዘመተ የመጣ አይነት ወንጀል ሆኗል። ሰዎች ይታገታሉ፣ ገንዘብ አምጡ ይባላል። ስለዚህ ዘርፈ ብዙ የሆኑ ችግሮች ኢትዮጵያ ስላሉ ለዚህ መፍትሄ ማምጣት ያለብን ሌላ የሚመጣልን እኛው የኦሮሞ ተወላጆች ማድረግ የሚገቡን ነገሮች ይኖራሉ። ስለዚህ ወንጀል ብቻ አይደለም፣ ከፍተኛ የሆነ የፖለቲካ ቅጥፈት ውስጡ አለ። በዚህ ግርግር ውስጥ መጠቀም የሚፈልጉ ከውጭም ከውስጥም የቆመ በተለይ ኦሮሚያ ላይ የፖለቲካ ቅጥፈት በጣም አለና ኦሮሚያ በዚህ ሰዓት ብዙ አይነት ቡራቡሬ አሞራ ከቧታል ብዬ ነው የምመለከተው። ስለዚህ ሰላሙ በጣም ያስፈልገናል። ሶስተኛ እንደዚህ ብዬ ነው የምነካው። ሶስተኛ ከሰው ሰራሽ የኢኮኖሚ ቀውሰት ይሄንን በጊዜ ሰላሙን ጥሪ ተባብረን የማናስቆመው ከሆነ ልንቆጣጠረው ወደማንችለው ዲዛስተርስ ወደሆነ የኢኮኖሚ ቀውሰት ነው የምንገባው። የሰውን ህይወት ሉዝ እናደርጋለን። ብዙ ንብረት ይወድማል። ዛሬ ዓለም ላይ ያለው ጦርነት የእስራኤል እና የፍልስጤን ጦርነት ስንመለከት የዩክሬንና የራሽያን ጉዳይ ስናይ ዓለም ወደኛ ሳይሆን እየሮጠ ያለው ወደ እነሱ ነው። እኛ አስተዋሽ አይኖረንም ማለት ነው። ስለዚህ የኛን ድሃ አሁን የምናደርገው እርዳታ ቅድም የተናገርኳት እርዳታ በየወሩ የምንከፍለው ደሞዝ አይደለም፣ አንድ ጊዜ የምናደርገው እርዳታ ነው። ስለዚህ አንድ ጊዜ እርዳታ አድርገን ተመልሶ ጦርነቱ የሚቀጥል ከሆነ ሌላ ዲዛስተርስ ነው። ለዛ ደግሞ ማድረግ ስለሚያቅተን ይሄንን መፈለጉ በጣም ጥሩ። ስለዚህ ምን ይሻላል መፍትሄው? እኔ እቺን ነው ማለት የፈለኩት። ሰዎች ይገደላሉ። አዎ እየተገደሉ ነው አውቃለሁ። አዎ እሱም በሌላ ሚዲያ አወራዋለሁ። እዚህ ጋር ስለ ሰላም ብቻ ባወራ ጥሩ። የሚሻለው ብዬ እንደ መፍትሄ ማስቀምጠው እዚህ ውስጥም የመጣሁበት ትልቁ መንግስት የዜጎችን ደህንነት የማስጠበቅ ትልቁ ኃላፊነት አለበት። ትልቅ ኃላፊነት ስላለበት ስልጣን አለው፣ አቅምም አለው፣ ኃላፊነትም አለው። የማድረግ እርምጃም መሄድም አለበት ብዬ አምናለሁ። በመሆኑ አንደኛ 4 መፍትሄዎችን ማስቀመጥ ፈልጋለሁ። በእኔ የሚታየኝ ማንኛውም የመንግስት ደጋፊ ከፓርላማ ጀምሮ ገበሬ ሊሆን ይችላል፣ ነጋዴ ሊሆን ይችላል፣ መምህር ሊሆን ማንኛውም ሰው ማንኛውም ጨፌ ኦሮሚያን ጨምሮ ይሄ ጨፌ ኦሮሚያ ውስጥ ነጭ ለብሶ የተቀመጠው ወለጋና ቱለማ ምድር ላይ ሰው ጥቁር ለብሷል፣ እሱ ነጭ ለብሶ ተቀምጧል። ነጭ መልበስ የለበትም። ማንም ሰው ሰላም ኦሮሚያ ውስጥ እንዲመጣ መንግስት ላይ ጫና ማድረግ ይኖርበታል። ደጋፊው ስለሆነ መንግስቱ ላይ መንግስታችን ወይ ሰላም አምጣ የሚል መንግስቱ ላይ ጫና ማድረግ ይኖርበታል። ሁለተኛ የማንደግፍ የምንቃወም መንግስትን የተለያዩ ፖለቲካ ልዩነቶች ሊኖሩን ይችላሉ። ፖለቲካ ልዩነቶችን አስቀምጠን ህዝብ ግን የጋራ ጉዳያችን ስለሆነ ሰላም የጋራ ጉዳይ ስለሆነ ሰዎችን ሉዝ እያደረግን ስለሆነ እኛም ጭምር መንግስት በህገ መንግስቱ መሰረት ዜጎቻችን እየተጎዱ ስለሆነ ቀውሰት እየመጣ ስለሆነ ብለን መንግስት ላይ ጫና ማድረግ አለብን። ስለዚህ እንደ ህዝብ የሚያገናኘን ነገር አለ ማለት ነው። ሰላም የሚባል የጋራ ጉዳይ ስላለ ስለዚህ በጋራ መንግስት ላይ ሰላም እንዲመጣ ከጦሩ አካል ጋር እንዲነጋገር የማድረጉን ጫና ማድረግ አለብን። ይህ አንደኛው ነው። ሁለተኛው የፖለቲካ ድርጅቶች እስከ ዛሬ እኔ ሳዳምጣቸው ሮሮ ሲያቀርቡ እንጂ መፍትሄ አቅጣጫ ሲያስቀምጡ ሰምቼ አላውቅም። እናንተ ከሰማችሁ አርሙኝ። ያና አዳምጣችኋል። ሮሮ የሚቀርብበት ጊዜ ሳይሆን አሁን ከሮሮ ባሻገር የመፍትሄ አቅጣጫ አስቀምጠው ያንን ግልጽ አድርገው ዋጋ በመክፈል ደረጃ ሰዎች የሚረዱበት ቦታ በፎቶ ጭምር ልናያቸው ይገባል። ከህዝብ ጋር መቆም፣ ህዝብን ማገዝ፣ ከህዝብ ጋር ድርሻ መውሰድ ይኖርባቸዋል። ፎቶቸው መታየት አለበት። ሰላሌ ላይ አምቦ ላይ ወርዶ ወለጋ መሄዱ እንኳን ቢያቅታቸው፣ ስለዚህ ከህዝብ ጋር ቆሞ የመሪነት ኳሊቲያቸውን እንዲያሳዩ የመፍትሄ አቅጣጫ አስቀምጦ ደጋፊዎቻቸውን በዛ መንገድ እንዲያስቀምጡ ጫና ማድረግ ይኖርብናል። ሶስተኛ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ የአባገዳዎች፣ ሌሎች ባለሀብቶች፣ ምሁራንና ታዋቂነት ያላቸውን ሰዎች ጭምር እነዚህ ሰዎች ማህበረሰባቸው ጋር ቆመው እነሱን በድርሻቸው መንግስት ሰላምን እንዲያመጣ እርምጃ እንዲሄድ በአንድ ነገር አውቃለሁ። አያና በአንድ እጅ አይጨበጨብም። መንግስት ብቻ ነው እንደ ይሄኛውስ የሚባል ነገር እንደሚለው አውቃለሁ። ከዚህ ማውራት ግን የምንችለው ስልጣን ያለው አቅም ያለው እሱ ነውና እሱ ከሄደ በኋላ የሄደበትን ርቀት ሌላኛውንም አይተን እናንተም ሄዱ ማለት እኮ ይቻላል። ስለዚህ መጀመሪያ ግን ማድረግ ያለበት
ትልቁን ነውና መንጠራው እዛ ጋር ነው ጫና መደረግ ያለበት ብዬ ስለማስብ ስለዚህ እነዚህ የሃይማኖት ሰዎች መሪዎች ባለሀብቶች ሌሎች ተሰማይነት ያላቸው አርቲስቶችን ጨምሮ ተደራጅተው ከህዝባቸው ጋር በመቆም ከመንግስት ጋር አይደለም ከህዝብ ጋር በመቆም ስልጣን የህዝብ መሆን ስላለበት ድምጽ የህዝብ መሆን ስላለበት ህዝብ ያለው በእጁ አንድ ነገር ነው ሰላም እሱንም ወስደበት መሆን አይችልም ስለዚህ ጫና መፍጠር በጣም ያስፈልጋል ሰላም ለሁላችንም በጣም አስፈላጊ ስለሆነ የመጨረሻ አንድ ደቂቃ ብቻ የሚዲያ ሰዎች አንዳንድ ጊዜ የሰማው ምን እንደሆነ ማቅ ሚዲያ ላይ መጥቶ ሚነዛውን አቁመን ስለ ሰዎች መጎዳት ስለ ሰዎች መሞት መናገር እሱን አይደለም የተናገርኩት እሱን ማድረግ ይቻላል ሰዎችን መርዳት መናገር ይቻላል ግን ሰላምን የሚረብሽ ያልተባለ ነገር ሚዲያ ላይ የሚዘራ ለምሳሌ መሳሪያ ፍቱ ብላችኋል የሚል እኛ አላልንም መሳሪያ ፍቱ አላልንም ተኩስ ይቁም ነው ያልነው እኔ በግል ያልኩት እሱን ተኩስ እንዲቆም ነው መንግስትም እንዲያቆም መንግስት ሲያቆም ያኛው ያቆማል ተኩሱ ሲቆም እፎይታ እናገኛለን የመነጋገሪያ ጊዜ ይኖረናል በመነጋገር ሰላም የሁላችን የጋራ ጉዳይ ስለሆነ እዚህ ላይ የኢትዮጵያ ህዝብ መላው በተለይ የኦሮሞ ህዝብ ተቃዋሚውም የማይቃወም ደጋፊም የማይደግፈውም ሚዲያውም ሽማግሌውም ሁሉም የሰው ዘር ሁሉ እዚህ ላይ ቢሰራ ውጤታማ እንሆናለን ይሄ ካልሆነ ግን አሁን ያለው ሰው ሰራሽ ቀውሰት የማንቆጣጠረው የኢኮኖሚና የማህበራዊ ጉዳት ውስጥ ስለሚከተን ሰላምን በዚህ አምሮ ብንወድ የሚል ሐሳብ ለመስጠት ነው የገባሁት አያና ሰፊ ሰዓት ነው የሰጠኝ በጣም አመሰግናለሁ ምንም ችግር የለውም ዶክተር ግርማ እግዚአብሔር ይስጥልኝ አጠራጠር እያደረግን እንነጋገራለን ያው በድንገት ነው የገባሁት ዛሬ አንዳንድ ነገሮችን እንደዚህ ያየኋቸው ነገሮች ለአንተ በ10 ሰከንድ ውስጥ ልነግር የምፈልግ ይሄን ሳታውቅ ቀርተህ ሳይሆን እኔ የማደርገው የምጠቀመው ቴክኒክ ስለሆነ እንድትወስድ ነው ከጠቀመ አንተ ያልከውን ነገር አሁን እዚህ ያልከውን ነገር ደግሞ ሌላ ነገር አድርገውበት ያወጡታል እየታደሰ እየታተመ ይወጣል ስፔን የሚባል ነገር አለ ስፔን ይደረጋል አንተ ምን እንደው አጥርተህ ኩልል አድርገህ አጥንተህ መተህ ብታቀርብ ሌላ ነገር አለ ተብሎ ተጠምጥሞ ይወጣልና እንደዚህ የሚያደርጉ ሰዎችና ውሻ ከሮጥ ክለት ያባረራል ዝም ካልከው ብሎ እግርህን ለሰው ጭራውን ለጥፎ ነው የሚሄደው እና መልስ ሪስፖንስ አያስፈልግም ህዝቡ ራሱ የሰማረ እንደዛ አይደለም ያለው እንደዚህ ነው ብሎ ሌላው ይመልስለታል እዛው እኔ ከኔ በኩል ስተት ካለ አርማለሁ ካለበለዚያ ግን እኔ ያልኩትን ወስዶ ጠምዝዞ አጣሞ ለራሱ አርጎ ያቀረበ ሰውዬ በደንብ ሰምተውኛል አልሰሙኝም የሚለውን እዚህ ያለ 900 ሰው በደንብ ሰምተውኛል አልሰማኝ የሚለውን እንደውም እንትን ኩዊዝ እየሰጠልኝ ነው ጎበዝ ነው እግዚአብሔር ይስጥው ፈተና እየፈተነልኝ ነው ማለት ነው ከሰሙ እጅ አውጥተው ትክክል አላልክም እሱ ያለው ይሄንን ነው ብለው ያስተካክሉ መስማት ካልቻሉ ደግሞ ሌላ ጊዜ ይደገምላቸዋል እንዳስፈላጊነቱ ከዛ ባለፈ ከኔ ጋር ግን አባሮሽ አልጫወትምና እሷ ጥሩ ቴክኒክ ናት ብያስባለሁ እንደ ልምድ ልውውጥ ያዝልኝ የወሎ መብረቅ ጤናስ ዶክተር አያ አለ ወይ ሰላም ብያለሁ እንዴት ናችሁ ነመስቴ ጥሩ እንኳን ትንሽ አደርጋለች መልእክት ማስተላለፍ ፈልጌ ነው ሀገራችን ኢትዮጵያ ብዙ ችግሮች አሉ ህዝቦች እየሞቱ ነው እናውቃለን በትግራይ ክልል በአማራ ክልል በኦሮሚያ ክልል በሁሉም ቦታ ላይ ችግሮች አሉ ሀገራችንን አላህ ሰላም ያደርግልን እንዳንተ ሰፋ ያለ ኢትዮጵያዊ የሆነ ወደ መፍትሄ ሐሳብ እያመጣ ነው ወደ ሰላም እያመጣ ነው በጣም ደስ ብሎኛል እንደማጠፋ ጋራንቲ ስጠን ማለት ፈልጋለሁ ከዚህ በመቀጠል እኔ አጭር ሐሳብ ነው ያለኝ እሱ ምንድነው ትንንሽ ብሔሮች እየተጨቆኑ እንደሆነ መናገር ፈልጋለሁ በተለይ በደቡብ ክልል በጉራጌና በቀቤና መካከል እየተፈጠረ ያለው የቀቤና ህዝቦች ላይ እየተደረገ ያለ ጫና እንዳለ መረጃዎች እያሳዩ ነው ህዝቦች እየሞቱ ነው እንዲሁም በተመሳሳይ በወሎ ኦሮሞ ላይ ከፍተኛ የሆነ ግድያ እየተፈጸመ ነው በእነኚህ ህዝቦች ላይ የመፍትሄ ሐሳብ ቢመጣ እሱን ጉዳይ ፕሮግራም ይዘህበት ከጉራጌ ልጆችና ከቀቤና ልጆች አገናኝተህ ብታወያይ ተስፋችን አንተ ስለሆንክ ነው ሚዲያ ላይ ወገንተኛ አይደለም እንቁ የኢትዮጵያ ልጅ እንቁ የኦሮሞ ልጅ ነህ እና ይሄን ነገር ፕሮግራም ይዘህ ሁለቱን በአንድ ላይ አገናኝተህ መሬት ላይ ያለውን ኡነታ ህዝቡ እንዲረዳ ስለፈለኩኝ ይሄን መልእክት ለማስተላለፍ ነው እስካሁን የቆየሁት ትንሽ ስራ ነበርኝ አመሰግናለሁ Thank you so much thank you በጣም አመሰግናለሁ የቀቤና ህዝብ ሚል መልእክቶች አንዳንድ ያለው ነው ኮሜንት ብዙ ጊዜ አላነበብኩም አንዳንዶቹን ያያየው ነው በጉራጌም በኩል ያሉ ደግሞ ይሄንን ጉዳይ የሚቃወሙና እንደውም ጥቃቱ በሌላ በኩል ነው የሚሉ ድምጾች አሉና እንደዚህ የሚቃረኑ ድምጾች ሲኖሩ እንዳልከው አቀራርቦ ምንድነው የምንሰማው ነገር
ይሄ አካባቢ ደግሞ የሚታወቀው በሰላም ነው የሚታወቀው በንግድ በስራ በሰላም ለኢትዮጵያም እንደውም ተምሳሌት ሊሆን የሚችላል የሚል ቶለራንት የሆነ ማንነቶች አሉበት በአጠቃላይ በደቡብ እንኳን ያው አቅጣጫ ነው በበፊቱ የስንፍናው ደቡብ ነው ምለው እኔ ህገ መንግስቱን ምኑን ጽፈው በኋላ ላይ ክልል መለየት ሲሰለቻቸው 56ቱን አንድ ቅርጫት አስገብቶ በስንፍና ደቡብ ብለው የሰየሙት ደቡብ አለና እዛ ውስጥ ግን በጣም የምናያቸው ብሔር ብሔረሰቦችና ህዝቦች ትክክለኛ ኢትዮጵያዊነትን ሰብስታንስ ከነ ችግሮቻቸው ከነ ጥቃት በመገፋትም ቢሆን ከነሱ እንደውም የተገፋ የለም ማለት በተለይ የወረድኩ ስትሄድ እንደ ኑዌር እንደ ጋምቤላ እኮ ኢትዮጵያ እስከዛሬ ድረስ እኮ ብዙ ሰው ከየት ነው የመጣው ብሎ ነው የሚጠይቀው እንደ ኢትዮጵያዊ እንኳን ቫሊዴት አያደርገውም እና እንደዛም ሆኖ ኢትዮጵያዊነታቸው በመከላከያ ሰራዊት ውስጥ በአገልግሎት በሚያደርጉት ነገር ኢትዮጵያዊነታቸው ምን ያህል እንደሆነ እናያለንና ይሄን ጠንካራ ነገር ያለውን የጉራጌን እና የቀቤና የዛ አካባቢ ያሉትን ብሔር ብሔረሰቦችና ህዝቦች እንዲህ አይነት ግጭቶች መፈጠራቸው ውጫዊ እንድምታ ሊኖረው እንደሚችል እንጠረጥራለን ሌሎች እጆችም የገቡበት ነገር ሊሆን ስለሚችል በደንብ አጥርተን አድቅቀን እኛ ወገንተኝነት በሌለበት መንገድ ሁለት ሶስት ሰዎችን እንደዚህ ይዘን እናደርጋለን አንተ በጠየቀው መሰረት እኔም የማምንበት ነገር ስለሆነ ከሌለችን ጊዜያችን የሆነ ጊዜ ላይ እንደዚህ ተሰብስበን እንጠራና የቀቤና ልጆች እና የጉራጌም ማውቃቸው ልጆች አሉ በጣም ስማርት የሆኑ ሎየሮች ስለ ህግም ስለ መሬት ላይ ያለውን ፖለቲካ የሚያውቁና እነሱን አምጥተን ምንድነው የሚለውን ነገር አትሊስት ፊገር አድርገን ወደ ሰላም የሚሄድበት አቅጣጫ ለማስቀመጥ እናደርጋለን አናግራለሁ በውስጥ በኩል አንተ Thank you እንደምን ሰላም ይዛል በርቱ ሰላም ይዛል አንተ ኦኬ አብዲ ማላውቃቸውን ሰዎች ነው ዛሬ ያስገባው ያለሁት ናይስ ቱ ሚት ዩ አብዲ ኦኬ አመሰግናለሁ አያና እኔ ስሜ ያው ትክክለኛ ስሜ አብዲ አበራ ነው ያው ያለሁት ከሳውዲ አረቢያ ከጅዳ ነው የሰላሌ ተወላጅ ነኝ ከሰላሌም ደግሞ የደራ ወረዳ በተለይ አንተ የምታስከዳቸው ነገሮች በጣም ደስ ብሎኝ ነው የገባውኝ ብዙ ጊዜም አልገባም እኔ እንዳው አሁን የጀመርከውን ነገር በዙ ቀጥልበት ዲሞክራሲያዊ ሂደት ላይ ነው ያያየው ይሄን ነገር መማር ነው ያለበት ሁሉም ሰው መማር ነው ያለበት በዚህ አይነት በመረጃ በማስረጃ አስደግፎ ለሀገራችን የምትጠቅም ውይይት ማድረግ ነው ያለበትና አሁን የጀመርከው እንድትቀጥልበት ነው እኔ የገባሁት እንጂ ብዙ ሐሳብ ኖርኛ አይደለም ጊዜም አልሻማበህም አንተ እንዳልከው አሁን ድንገት ነው የገባው ያልክ ስለሆነ ሌላው እድል ሰጣለሁ አመሰግናለሁ ሌላ ጊዜ እንወያይበታለን አመሰግናለሁ አብዲ አመሰግናለሁኝ ፎሎ ባክ አድርጌሃለሁ እንወያይበታለን ሌላ ጊዜ thank you ደግሞ for your economy of words አጠር አድርገህ እንደዚህ ሐሳብን ለመግለጽ አመሰግናለሁኝ ማላውቃቸውን ሰዎች ማስገባው ስል ማላውቃቸውን ሰዎች ብቻ አይደለም ማስገባው ማውቃቸውንም ያስገባው ስለሆነ ይቅርታ በዛ ይስተካከል ግን ማላውቃቸው ሰዎች የተዋወቁ ነው አዳዲስ ዘመዶች እንደነተስፋ አይነት ታውቅ ያለው እንደናበራ አይነት ሌሎችንምና ዶክተር ዱጋ ለእህቶች ቅድሚያ አሰጣለሁኝ ብያለሁ አንድ እህት ለማስገባት ሞክሬ ፈጽማ በፍጥነት ወጣች እንደዚሁ መድረኩ ላይ አንዴ ብቻ ወጥቼ ሰላም ልበል ብላ ነው መሰለኝ ዶክተር ዱጋ ከም ሰላም ጤና ይስጥልኝ ከከም ነጋገት ዶክተር ያና ጅራ ዶክተር ናንጀተኔ ሲነሳንዲ ዶክተሩማ ከና ፒኤችዲ ጎን የጀና እንደዚህ አዘዋጀና ጀቻ ምንጅር አንቺታሞ ነው እንጭቱ ታስገባታለህ ታስገባታለህ ወይ ለሴቶች ያልክ ስለነበር ነው አይ እሱ ይናገሩ እኔ እህቶቻችን እየጋበዝኩኝ ነው አንዳንዶቹም ያፍራሉ ቀጥል ዶክተር ዱጋ thank you በዚህ በጣም አመሰግናለሁ በጣም ለተሰጠኝ እድል ዶሚናንትሊ እንትኑ ላይ ያወራችሁ የተስፋ አደርጋለሁ ይሄ ኔጎሺዬሽኑ ላይ ሆፕፉሊ ድርድሩ ላይ ማለት ነው ያ አንዳንድ ጊዜ ምን አለ መሰለኝ ይሄ እንደዚህ ስናወራ ቲክቶክም ላይ ሶሻል ሚዲያው ላይ ባይዘው መሬት ይደርሳል ፕራክቲካሊ መሬት ላይ ታየዋለ ማለት ነው እና አሁን ዲጂታል ኢራ ስለሆነ እዚህ ጋር የምናወራው የምንነጋገረው ነገር
አንዳንዱ የቲክቶክ ብቻ ነው እዚሁ ነው የሚቀረው አይነት አድርጎ ያስባል። ግን አይደለም። ለዛ አካውንትብል ብንሆን በጣም አሪፍ ነው እና ድርድሩ ቱ ቢ ኦነስት ሰክሰስፉል እንዲሆን እዚህ ጋር የምናደርጋት እያንዳንዷ ነገር ኃላፊነት በመውሰድ ብናደርግ እስፔሻሊ ከኦሮሞ አካባቢ ያለው ማህበረሰብ we need to be really በጣም ከርፉል ሆነን አድሎ ያልበዛበት ነገሮች በሰላም የምንጠቃነውበት በጸሎት እና በምናደርገው ዲስከሽን ላይ ዳያሎግ በሚደረገው ላይ ነገር ላይ we need to be very careful የሚለው አንዳንዱ በጣም ጭፍን የሆነ መረጃ ሳይኖረው በቃ ይሄ ነገር እንደዚህ ነው፣ ይሄ ነገር እንደዚህ የሆነ ነው፣ ይሄ ነገር እንደዚህ ነው ይላል። አንዳንዱ ጥያቄዎቻቸው ራሱ ሳቅ ማለት ነው። የቱ ጋ ነው ዲስአግሪመንቱ፣ የቱ ጋ ነው አግሪመንቱ፣ የቱ ጋ ነው የሚለው በደንብ ዲፋይን አድርገው ሳቅ መረጃዎችን ስፖይል አድርጎ ህዝብ መካከል ነገሮች መርዝ ይዞ እንዲረጩ እንዲወጡ ያደርጋልና እኔ በጣም 1.7 ሰው ያዳመጠ ነው። ሰው ቱ ቢ ኦነስት ጥንቃቄ አድርገን በተቻለ አቅም የኔ ኮንትሪቢዩሽን ይሄ ነገር በሰላም የሚጠናቀቅበት ሲስፋየር የሚደረግበት ኢን ዘ ፈርስት ፕሌስ በቃ ሲስፋየር ተደርጎ ወደሚቀጥለው ስቴጅ የሚያልፍበት ዴቨሎፕመንታል አክቲቪቲ የምናይበት እንግዲህ ፕሮግሬስ አለው። ፕሮግሬሱ ሩመር ነው እስካሁን ያለው እንጂ ዲፋይን እንደሆነ የወጣ ነገር የለምና በዛ ልክ አንደርስታንድ ብናደርግ ጥሩ ነው ባይ ነኝ። ሲምፕል አድቫይስ ፎር ያዳመጡ ያሉ ሰዎች ከዛ ባለፈ አቅጣጫ ለማስያዝ ያህል ያንተን ኦፒኒየን የምፈልግበት ጎቦና መንግስት መካከል ያለውን ብዙም አልነካ ነው። እንደው ጀነራሊ ተስፋ የምናደርግበት ነገር ነው። ኦልሬዲ እየሄደ ያለ ነገር ስላለ ባለፈው ዌንስዴይ በኦሮምኛ የነበረኝ ሩም ላይ በደንብ እንዴት ያለም የተነጋገርናቸው ያወጣናቸውም ነገሮች አሉ 1-4 ፖይንቶች እና እሱን ሳይሆን አሁን ባለው ደግሞ በብሔራዊ ምክክር ኮሚሽኑ ላይ ባወጣው ሪፖርት ላይ ይሄ ተቋም እስካሁን ባሳያቸው ነገሮች ላይ ወደ ማበረታታትና ህዝብ ይሄንን ወደ መደገፍ መሄድ አለበት። መንግስትን መደገፍ አይደለም ምክክርን መደገፍ። ዝም ብሎ የመንግስት ተለጣፊና የመንግስት አገልጋይ ሆኖ ከተገኘ ኦፍ ኮርስ አንቀረን መጥፋት መብት አለን። ግን አትሊስት አሁን ባለው በአዋጅ ቁጥር 1265 መሰረት እስካሁን ባቀረበው ሪፖርትም ሰዎቹን ባሳዩት ገለልተኝነት አንፃር ይሄን ተቋም ብናጠናክር ለህዝብ ለወደፊት ለሀገር ጠቃሚ የሆነ ነገር ሊያፈራ ይችላል የሚል ነገር ላይ ተነጋግረን ከአንድ ወንድሜ ጋር እንደውም በጣም ረጅም የሆነ ሰዓት ሙግት አይሉት ማስረዳት ነገር ውስጥ ነበር። የማውቀውም ልጅ ነው። ግን አይ ቲንክ ከዛ ላይ አንዳንድ ሰዎች ትምህርት ይቀስማሉ ብዬ ስለማስብም ነው እዛ የቆየው። አንተ ያው ኦፍ ኮርስ ፖዚቲቭ እንትን እንዳለ አውቃለሁ። ግን I want to take your feedback በጣም ጠለቅ ያለ በእውቀት ነገሮችን የምታይ ሰው እንደሆነ እንዴት ታየዋለህ ይሄንን ነገር ለማለት ነው ዶክተር ዱጋ። ያ ታንክ ዩ በጣም አቅጣጫ ስላሳስከኝ በዛ ሊሄድ ነበር። ሰው እናንተ ቪው ሞስት ላይክሊ አጀንዳችሁ ይሄ ከሆነ ባለፈውም ትንሽ የጀማመርኩት ነገር ነበር። እንደውም ሌላ ጊዜ ዲቴይል እናወራለን ብለኝ ነበር። ሰው አንፎርቹኔት ኤኒዌይ አልተገናኘንም። ግን እዚህ ላይ እኔ እንዳንተው ማለት ነው ዊሽ አለኝ በጣም ማለት በዛ ናሽናል ዳያሎግ በቃ ትክክለኛው አንዱ ኦፕሽን ነው ወደ ሶሉሽኑ የሚወስደን መንገድ እሱ ነው ብዬ አስባለሁ። but even though I have worries and doubts ገለልተኝነታቸው ላይ አንተ ቅድም እንዳነሳው ሪፖርት ያቀርባሉ፣ በአርቲክል ነው የተቋቋሙት። ሶ በዛ የነሱ ኮሚትመንት የነሱ በጣም ስትሮንግ አድርጎ ወደፊት መሄድ ቻሌንጅ ስትራግል ማድረግን ይጠይቃል። ኦፍ ኮርስ ያ ኮሚትመንት ይጠይቃል። መንግስትን ነገር ነው ቻሌንጅ ማድረግ ይጠይቃል እና በጣም ብዙ ፋይላት ፎርስ ነው እና ፎርሱ ሪፔል የሚያደርግ ፎርስ ነው። ያንን ፎርስ አንድ ላይ ማምጣት ነገር እስከሆነ ድረስ በጣም ከፍተኛ የሆነ ትግል ይጠበቅባቸዋል ብዬ አስባለሁ። እነሱ ካወጡት ዶክመንት ለምሳሌ አንድ ጨረታ አወጥቷል። ያንን ጨረታ ለአንተም ሼር አድርጌ ነበር ሀሳቧን በጣም በጥቂቷ አንተም ፋርዘር እንደሚትሄድበት ተነጋግረን ነበር። ለምሳሌ በጣም ብዙ ጥያቄ ሊሆኑብኝ የሚችሉ ነገሮች አሉ እዛ ላይ። ለምሳሌ 15 እስከ 20 የሚደርስ ሪሰርቸር አጥንቶ ይህንን በ90 ቀን ውስጥ ማምጣት አለበት ይላል። ለምሳሌ እኔ እስከማውቀው ይሄ ናሽናል ዳያሎግ ናሽናል ነው አይደል? ስሙ ራሱ ብሔራዊ ማለት ነው። ናሽናል እንግዲህ ሀገር አቀፍ
የሆነ እስከሆነ ድረስ ቲዋር ነው እንግዲህ ያዘጋጁት። ቲዋሩ ላክ የሚያደርጋቸው በጣም ብዙ ነገሮች አሉ። እዚሁ ላይ ላክ የሚያደርግ ብነግርህ 15 እስከ 20 ከአንድ ወገን ብቻ ቢሆኑ እነዚህ ባለሙያዎች እንግዲህ ሳይንስ ነው፣ በሳይንስ ሪሰርች ይሰራል። ዊ ቢሊቭ አርቲክል ፐብሊሽ ያደርጋል ሪጋርድለስ ኦፍ ዩር ሬስ። ሳይንስ ነው፣ ያንተ ሬስ ጋር ምንም ግንኙነት የለውም። ቱ ዛት ኤክስቴንት ራሽናሊቲ ማሰብ ይቻል ይሆናል። ግን ፕራክቲካሊ ስፒኪንግ ዘን እምነትና ትረስት በአጥኞቹ ላይ እንዲገባ ከተፈለገ አጥኞቹ በኢትዮጵያ ሕዝብ ፕሮፖርሽን ልክ ነው ተወጣጦ መስራት ያለባቸው። ለሰይ ከአማራ ክልል ብቻ ፕሮፌሰርና ዶክተሮች ተሰብስበው 15-20 ሆነው ጨረታውን ቢያሸንፉ ዱ ዩ ቲንክ ሪሰርቹ ፋይንዲንጋቸው ሁሉም ሪጅን 12 ሪጅን ገብተው ያለውን ነገር አይተው በደንብ ሰርቬይ አድርገው በ90 ቀን ውስጥ ነው እንግዲህ በጣም ሾርት ነው ሀገራዊ ስራ መስራት ዘን ምን ያህል ሰው ትረስት ያደርጋል? ዩሲ ትረስትቢሊቲ ትረስት የሚባል ነገር በጣም ወሳኝ ነው። መተማመን ያስፈልጋል። የሚመጣው ሪዛልት ላይ በጣም እምነት ሊሆን ይገባል። እኔ እንደ አንድ ዜጋ ማለት ነው እኔ ተናገር እንዴት መሆን ነበረበት ብዬ ብትለኝ ቲዋሩን ያዘጋጅ ቢሆን ወይም ቲዋሩን ሌላ ሰው ሪቪው ቢያደርግ ኑሮ ቲዋሩ 15-20ዎቹ ፕሮፖርሽን መሰራት ነበረበት በህዝብ ቁጥር ልክ ማለት ነው። ቢኮዝ እነዚህ ናሽናል ዳያሎግ የሚወክሉት ህዝብን ነው። አጀንዳው የሚወጣው ከህዝብ ነው። ቻሌንጁ የሚወጣው ከህዝብ ነው። Clarity question. I'm going to let you speak a little more on this. Good. የክላሪቲ ኩዌስችን ምንድን ነው? አንደኛ ከ15 እስከሚባሉ ሰዎች እንዲያጠኑ የተፈለገው ከዚህ በፊት የነበሩ የምክክር ኮሚሽን እና ተመሳሳይ የሆኑ ልምዶችን እና የስትራክቸር ቢልዲንግ እንደዚህ አይነት የሆኑን ሞር ፍሬምወርክ የሆነ ቶፒኮቹን የዲስካሽኖቹን ቶፒኮች የማይመለከት በአጠቃላይ ፍሬምወርክ ጋር የተያያዘ ነገር ነው እንዲያጠኑ የተፈለጉት ወይስ ጥያቄዎቹ የምክክር ቶፒኮች? ቢኮዝ የምክክር ሀሳቦችና ቶፒኮች የሚመነጩት ከህዝብ ተቋማት ከህዝብና ከተለያዩ እንደዚህ አይነት አካላት ቀስ ብሎ የሚሰበሰብ ወደፊት ነው እንጂ መሰብሰብም አልተጀመረም። አሁን ገና እሱ የመሰብሰብ ሂደት ከዛ ከታች የሚመጣ ነው እንጂ ከላይ የሚወርድ ስላልሆነ እንዲያጠኑ የተፈለጉት እነኚህ ፕሮፌሽናሎች የአሰራር ሂደቱንና መዋቅሩን ከዚህ በፊት ከነበሩ እነ ሩዋንዳ እንደነዚህ ዩሮፒያን ካንትሪስ የነበሩ እንደዚህ አይነት ብሔራዊ ምክክር ያደረጉ ተቋም አካላት ምን አደረጉ የሚለውን ነው ሪሰርቹ የሚሰራው ወይስ ከኛ ከብሔር ጋር የተያያዘ ከኛ ሀገር ሁኔታ ጋር የተያያዘ ዳይሬክት ከቶፒክ ጋር ሪሌሽንሺፕ ያለው ነገር ነበር? ዳይሬክት ከቶፒክ ጋር የተገናኘና አለመግባባቶችን ሊያመጡ የሚችሉ በሪሰርች የተደገፈ ሪዛልት ፋይንዲንግ ነው የተፈለገው። የእርቅ ኮሚሽንን ነው እያወራህ ያለው? የኔ የእርቅ ኮሚሽን አይደለ። የብሔራዊ ምክክር ኮሚሽን ገና እዛ አልደረሰም። የብሔራዊ ምክክር ኮሚሽን የ3 ዓመት ማንዴት ተሰጥቶት በ3 ዓመት ማንዴቱ ገና ሀሳብ መሰብሰብ አልጀመረም። ከህዝብ ጀምሮ የሚሰራ ነው። 1265 ነው አዋጅ ቁጥር 1265 ነው እያወራን ያለው። አይ ቲንክ አንተ የምትለው 11 ሰምቲንግ አለ። ዳያሎግ የዳያሎግ ኮሚሽኑ ነው እያልኩ ያለሁት እኔ። ኦኬ የዳያሎግ ኮሚሽን አሰራሩ እንግዲህ የሚሰበስበው ሀሳብና ቶፒክ የሚሰበስበው በፕሮፌሽናሎች አይደለም። ሀሳብና ቶፒክን የሚሰበስበው ከእያንዳንዱ ከወረዳ ጀምሮ ከታች የመጡ ሰዎች የሚወክሏቸው ሁለት ሰዎች ናቸው። ሀሳቦቻቸውና ጥያቄዎች ከህዝብ ሰብስበው አምጥተው አጀንዳ ሳይሆን ይሄ ኮሚሽን ያወጣው ቲዋሩ ላይ አላቅም። አሁን ሊንኩ አለ ቲዋሩ ላይ ባይዘው ማየት ይቻላል። እሱን ቀጥታ ያወጣው ዳያሎግ ኮሚሽኑ ነው። ዳያሎግ ኮሚሽኑ አለመግባባቶችን በሪሰርች የሚፈታ ሪሰርቸር ነው የፈለጉት የሚለው። በቃ ይሄ ዋናው ቲሙ ነው፣ የሪሰርቹ ቲም ነው። ኮንፍሊክቶች አሉ፣ አለመግባባቶች አሉ፣ ግጭቶች መንስኤ ሊሆኑ የሚችሉ በሪሰርች ሊያወጣልኝ የሚችል ብሎ እኮ ነው ቲዋር ያወጣው። በቲዋር ጨረታ ወጣ። ኮንሰልተንት እና ሪሰርቸር ይሄን ሰርቶ የሚያመጡልኝ በ90 ቀን ውስጥ የሚያመጡልኝ ነው ያለው። እንግዲህ አጀንዳዎቹም አለመግባባቶችን እንደዚህ በፕሮፌሽናል ከተሰራ ከወረዳ ጀምሮ ቲዋሩን ብትልክልኝና ሌላ ጊዜ ብንወያይ እመርጣለሁ። አጭር ጊዜም ስለሆነ የገባው ይሄ ሲሪየስ የሆነ ክሌም ስለሆነ we're going to have ቲዋሩን በውስጥ በኩል ሊንኩን ላክልኝና
I would like to look into it and really examine አድርገን እኔና አንተ እንደውም እንደዚህ ሩም ሲከፍት መጀመሪያ ቀደም ብለን ወይ እንደዛ የምንነጋገር ጥሩ ይመስለኛል because አንተ more study ያደረገው ያየኸው ነገር እኔ ያላየሁት ነገር ላይ ያወራን እንዳይሆን እንደዛ ብናደርግ መርጣለሁኝ ከዛ ባለፈ እኔ አሁን ላጭር ሰዓት እዚህ ስላለሁኝ እህቶች ቅድሚያ ይሰጣቸዋል ተብሎ አንደኛው ያመጣችው ልጅ I think boring ሆነባት መሰለኝ ወጣለች ታታለች እዚህ ያለች እኔም ወጣለሁ ሁለት ሐሳብ ቅድም ዶክተር ግርማ ባለው ሐሳብ ሰጥቼ ወጣለሁ በጣም አመሰግናለሁ ዶክተር ግርማ በጣም የሚወደው ወንድሜ ነው ብዙ አንታወቅም በአንድ ሚዲያ ግን በጣም ፋይት ሲናደርግ ነበር እና ያ ሚዲያውን ይዘጋ አላቅም እና አውቀዋለሁ ዶክተር ግርማን እና በጣም ጀግና ወንድሜ ነው ዶክተር ግርማ ሰላም ብያለሁ በዚህ አጋጣሚ የእሱ ካነሳቸው አንዱ በጣም ኢምፖርታንት ነገር ይሄ ሰላም የማምጣት ሂደቱ መሬት እንዳይነካ መሰናክል ሊሆኑ የሚችሉ ነገሮች ምንድናቸው መንግስት ራሱ ይሄ መንግስትን የሚመለከት መንግስት ሊፈታ የሚገባ ነገሮች መንግስት ሊፈታ ይችላል ተብሎ የሚታመኑ ነገሮች ምንድናቸው የሚለውን በጣም መሰናክል ሊሆን የሚችል ነገር ነካክቶታል እሱ አንዱ እሱ ላይ ነው መናገር የሚፈልገው ሁለተኛ ስለ ቀቤና ነው እኔ ሀዲያ ነኝ ቀቤና በሀዲያ ሱልጣኔት በአንድ ቤተሰብነት ምን ይቆጠር አንድ አካባቢ ህዝቦች ነን እና ብዙ ጊዜ በቀቤናና ማረቆ በሚባሉ ወንድሞቻችን ምክንያት የሀዲያ ስም ይነሳልና እኛም ብዙ እንተቻለን ሚዲያም አለን ብዙ እንሰራለን በዛ ጉዳይ ስለዚህ ኩሉ አለኝ ሐሳቡ ስላለኝ በዛ ላይ አንድ ነገር ተናግሬ ሌላ ጊዜ አያና በሚታዘጋጀው ሐሳብ ሊሰጥ ይችላል እና ምንድናቸው መሰናክሎች በቅድም ዶክተር ግርማ የነካካቸው ግሩፖች አሉ ራሳቸውን ሰውሮ ሊጨብጣቸው አሲሰ ሲደርሳቸው መልክ የሚቀይሩ ወይ ራሱ የመንግስት ባለስልጣን ሆኖ ይቀራል ግሩፕ ሆኖ ሰላም እንዳይፈጠር ሁነኛ ምክንያት የሚሆኑ ሁነኛ በጥባጮች የሆነ ነገር ተመካክረ ያዘጋጅተህ የሆነ አቅጣጫ ይዞ መሬት ይነካል ተግባራዊ ይሆናል ተብሎ ሲጠበቅ ፌል እንዲያረግ ሆን ተብሎ የሚሰሩ አካላት እነዛን ደግሞ ደረስኩ ብለ ሲታስበው ሄዶ የመንግስት ባለስልጣን ላይ ይወድቃል ጉዳዩ ማለት ነው እዛ ውስጥ ሆኖ እጁ ያለበት አካል ሆኖ ታገኘዋለህ ስለዚህ ይሄንን ፈቅፍቆ መርምሮ ደርሶ እነዚህ ነገሮች ልክ ማስገባት አቅጣጫ ማስያዝ የመንግስት ስራ ነው ራሱ መንግስት ሰላም ፈላጊ ነኝ ብሎ የድርድር ሁኔታዎች በየአቅጣጫው የወቦን ማንሳት ይቻላል የወቦ ራሱ እንዲሰናከል ሆን ተብሎ የሚሰራ አካል መካከል ግሩፖች መካከል አንዱ ቅድም ዶክተር ግርማ ሲነካካ እንደነበረው ሲትፈላልገው ሄዶ ስሩ የመንግስት ባለስልጣን ሆኖ ይቀራል ያንን ነገር ፊገር አውት ማድረግ መለየት ስርዓት ማስያዝ የመንግስት ስራ ነው ያንን መንግስት በአግባቡ ሊሰራ ያስፈልጋል ማለት ነው እሺ ይቅርታ ታድርግልኝና ከጊዜ ጥረትም አንፃር ሌሎችም አጠር አድርገው የተነጋገሩት አሁን አዳርግ ያለውኝ ሌላም ጊዜ ያሉ ውይይቶች ላይ ትገባለህ እህቶቻችን እዚህ ሩም ውስጥ አንድ ቀን ድምጻችን ተሰምቶ አያውቅም ይላሉና አስገብቻቸው እኛ ደግሞ ያው ፖለቲካ ያዘ ሰው ታውቃለህ አኞ ነው አንዳንዴ ወሬያችን አልቅም አንዱ እህታችን እንደውም ከወጣችና እንደዚህ እህቶቻችንን ደግሞ አትሊስት አስተያየታቸው እንደዚህ መቼስ ሊወቅሱኝ የሚችላሉ እነሱንም ለማናገር ፈልጋለሁኝ አትሊስት በቀረችኝ ሰዓትና ከናንተ ከወንድሞቼ ጋር ሁሌ ነው ጊዜን ማጠፋው ባለፈውም እንደተነጋገርኩት አይ ቲንክ የሰማችሁ ሰዎች አላችሁ ምንድነው አንድ ጊዜ የደርግ ጊዜ ምን ይባላል ያለ ሴቶች ተሳትፎ አብዮቱ ግቡን አይመታም የሚባል መፈክር ነበርና እንኳን አብዮቱ አይነጋም ለሊቱ አለ አንድ ጓድ ይባላልና ያለ እነሱ ተሳትፎ ስለማይሆን እህቶችንም ድምጽ መስማት ፍላጎት አለኝ ኦፍ ኮርስ የሚጋብዛቸውም እየመጡ አይደለም ቤዛን አያታለሁኝ በትገባ ጥሩ ነበረ ግን አንድ ሁለት እህቶች አትሊስት ይሄ ቤት እህቶችን ያገለለ ነው ብሎ ደግሞ ሌላ ችግር ውስጥ እንዳልገባ በፍጹም አላገላቸውም እህቶችን በጣም ወዳለውና እነሱንም ለማናገር እድሉ ይሰጠኝ ከተስዮሽ ጋር ግን በኋላ ተመለሰን በሰፊው እንነጋገርበታለን ይቅርታ ብታደርግልኝ
አመሰግናለሁ አያንዬ። በቃ ሌላ ጊዜ ስለ ቀቤና ሀሳብ ሰጣለሁ። መልካም ጊዜ እናደርጋለን። ሱሩም ነው የምናዘጋጀው የቀቤና። ኦኬ እሺ ቴንክ ዩ ቴንክ ዩ መድኃኒት አመሰግናለሁኝ ስለ ትዕግስትሽ። ሰላም ነሽ? መድኃኒትን እኔ ነኝ ሚውት ያደረኳት መሰለኝ ቅድም። ሰላም መድኃኒት አንሚውት አድርጊ ከቻልሽ። she has already gone offline ይላል። ሶፊ ሃይ፣ እንዴት ናችሁ? ሰላም፣ እንዴት ነሽ? አለሁ። እንዴት ነህ ካያና? አለሁ፣ እግዚአብሔር ይመስገን። ሶፊ አለን። አይ ሶፊ ሴት ነኝ ብዬ ጻፍኩኝ። ሜቢ ሶፊ የወንድም ስም ስለሆነ አይ አንዱ ጉተማ የሚባል ሴት ነኝ ብሎ ጻፈ። በወንዶቹ ተራ አለሰጣ ስለውና እያሳቀኝ ነበር እሱ። ሶፊ ወደ ፖይንት ልግባ እንደሆነ። ኦኬ ጎ ሄድ ፕሊዝ። ኦፍ ኮርስ ትንሽ ሪካፕ ብታደርግልኝ ደስ ይለኛል። ያ ጀስት ጀነራሊ የሰላም ጉዳይ የሚመለከቱ ነገሮችን ያነሳ ነው። ስፔሲፊክሊ አሁን ተመስርቶ ያለ የብሔራዊ ምክክር ኮሚሽን ይባላል እና ይሄንን እንዴት ዩቲላይዝ ልናደርግ እንችላለን? ኦፍ ኮርስ ይሄ መንግስት ባለበት ጊዜ የተቋቋመ ቢሆንም በተወሰነ ደረጃ ያቋቋማቸው የራሱ የሆኑ ኤስታብሊሽ የተደረጉበት ገለልተኝነቱን የሚያሳዩ እንደዚህ ያን ነገሮች አሉና እንዴት ተደርጎ ዩቲላይዝ ሊደረግ ይችላል? አንዳንድ ሰዎች የማግለል ይሄንን ኦልሬዲ ምንም ስራ ሳይሰራ መጥፎ እንደሆነና ሊገባበት እንደማይገባ የሚናገሩ አሉና እሱን የማጠናከር እዚህ ላይ ያለውን ተሳትፎ በሚዲያም ላይ ይሄንን ነገር ፖዚቲቭ ሪፍሌክሽን ማድረግ እዚህ ላይ ለዘላቂ ሰላም ምን ያህል መፍትሄ ያመጣል፣ ምን ያህል ጠቃሚነት አለው የሚለው ነገር ላይ ነው የተወያየ ነው። በአጠቃላይ ጀነራሊ ደግሞ ሀገር አቀፍ በሆነ ደረጃ ከጦረኝነትና ከመገዳደል ወጥተን በሰላም ነገሮችን የመፍታት ባህል ቢልድ የሚደረግበት ሚዲያ ላይ ያለን ሰዎች በተለይ በዚህ በኩል ነው አስተዋጽኦ ብናደርግ ከኛ የሚጠበቀው የሚለው ነው ጀነራሊ የተነጋገር ነው። ቴንክ ዩ አያና። የኔ ሀሳብ ምንድነው አክቹአሊ ሚዲያውን እየተጠቀምንበት ያለነው መንገድ በጣም ያሳዝናል። እኔ ብዙም አልጠቀምም ግን አያለው፣ ኦብዘርቭ አደርጋለሁ። ላይክ አክቲቭ አይደለሁም ግን ሚስዩዝ ኦፍ ሚዲያ ነው። ኦፍ ኮርስ ሁሉም ሰው እንደሚያውቀው ፔኔትሬት አድርገን ገብተናል እንደ ኢትዮጵያን። ግን ምን እየተጠቀምንበት ነው፣ ምን እያደረግንበት ነው፣ ምን እየሰበክንበት ነው የሚለው ነገር በጣም የሚያስጠላ ነው። ሁላችንም እንደምናውቀው እንደውም የሆነ ሪሰርች ቢሰራ ደስ ይለኛል። ለምን አይነት መንገድ ነው ኢትዮጵያኖች አሁን ላይ ሚዲያ ላይ የገቡት? የኢንተርኔት አክሰስ ያላቸው አገር ውስጥም ከሀገር ውጭም እየኖሩ ያሉ ሰዎች ምንድነው እያደረጉበት ያለው ነገር? ዘን አይ ቲንክ ሄት ስፒችም ላይ የረቀቀ ህግ አለ ግን አፕላይ አልተደረገም። እሱም ነገር የሚታሰብበት ይሆናል። ወደ ምክክር ኮሚሽኑ ስንሄድ የምክክር ኮሚሽኑ አሁንም ያለን አንድ ተስፋ እሱ ብቻ ነው ብዬ ነው የማስበው። ሀገሪቷን ሰላም ካልመጣች እያየናት ነው። በእኛ እድሜ እያየነው ያለነው ነገር ኢቨን ኢማጂን የማናደርገው ውስጣችን ላይ የማናስበው ነገር እየተፈጠረ የሁላችንም ህይወት ኢኮኖሚካሊ፣ ሶሻሊ፣ ሳይኮሎጂካሊ እየተጎዳን እየደቀቅን ነው። ኤቭሪዋን ቤት አንኳኩቷል። ያልገባበት ቦታ አለ ብዬ አላስብም። ግን ስቲል ይሄ ዲፕ ሩትድ የሆነ ነገር ነው። እንደዚህ ዝም ብለን ኢት ቴክስ ታይም፣ የሆነ ጊዜ ይፈልጋል ይሄ ነገር ለመስራት። ኦፍ ኮርስ መጀመር ያለበት ዛሬ ነው። የብዙ አካላትን ርብርብ ይጠይቃል። ዘን ደግሞ ዊሊንግነስ ኢንተረስት ይጠይቃል። ፍላጎት ከሌለ ኢቭን ሰላም ሁሉም ሰው ኢንተርቪው ብታረገው ብጠይቀው ሰላም እንፈልጋለን ይላል። ግን ምንድነው እኛ እያደረግን ያለ ነው? ሰላም መፈለግና ለሰላም መስራት የተለያዩ ነገሮች ናቸው። ሰላም እንፈልጋለሁ ብዬ ሰላምን የማያመጣ ነገር እስከሰራው ድረስ እንዴት ነው ሰላም የሚመጣው? ይሄ ኮንትራዲክት የሚያደርግ አይዲያ ስለሆነ በትክክል ሰላም ከፈለግን በትክክል አሁን ሀገሪቱ ላይ ሀገሪቱ አሁን የቆመችበትን መጀመሪያ አክሰፕት ማድረግ ያስፈልጋል፣ ያለችበትን ሁኔታ። ዘን እሱን አክሰፕት ካደረግን በኋላ we have to find solution ሶሉሽን መፈለግ ላይ በጋራ ተረባርበን። ለምን
እንዳየነው የተለያየ ሶሪያ ለምሳሌ የለችም ሀገር ከሌለ የለም ተበትነን ነው የምንቀረው እያንዳንዳችንም እንደዛ ስለምንሆን ማለት ነው። ስለዚህ የኔ አንተ የኛ ምናምን የሚባል ነገር ምናምን እና ሮቴት የሚያደርገው ነገር ዛሬ አንዱ ጋር ነገ አንዱ ጋር ከነገ ወዲያ አንዱ ጋር ያንኳኳ ሁላችንም ቤት እስኪገባ ጸጥ ብለን መቀመጥ አለብን ብዬ አላምንም እና ይሄን ነገር ሰው ግን ኮንሺየስሊ ቢያስብበት እና እዛ ላይ ቢሰራ በጣም ደስ ይለኛል። አመሰግናለሁ። አዎ በጣም መቹር የሆነ ደስ የሚል ፖይንት ኦፍ ቪው ነው። ቴንክ ዩ ሶፊ አፕሪሺየት አደርጋለሁ። ያ ዲፕ ሩትድ የሆነ ነገር ነው ያለው። ስራውም ደግሞ እንደዛው ከግራስ ሩት ከታች ጀምሮ ወደ ላይ መምጣት ያለበት ነገር ነው። ሪሊ ሰብስታንሻል የሆኑ ነገሮች ነው ያቀረብሽው። አም ሚሲንግ አውት እንግዲህ ይኸውልሽ ስለማንተዋወቅ በተለይ ደግሞ ብዙ ኢንቮልቭመንት ከዚህ በፊት ከማውቃቸው ከወንድሞቼ ጋር ስለሆነ ከእህቶች አስተዋጽኦ ይጎደልብኝ እንዳለ ገና ከመግባትሽ ነው ያስመሰከርሽው። አመሰግንሻለሁ። አትጥፊ። እንግዲህ ልመድብሽ እልሻለሁ። ቴንክ ዩ ሶፊ። ቴንክ ዩ አይ ዊል። እሺ ብርክቲ ሰላም ጤና ይስጥልኝ። ደህና መሻችሁ፣ ደህና ዋላችሁ። ሰላም ብያለሁ። ሰላም ጤና ይስጥልኝ ብርክቲ። ነሽ? ሰላም ነኝ። በጣም በአንተ በጣም ከሚኮሩት ሴቶች አንዷ ነኝ። በጣም ደስተኛ ነኝ። እዚህ ቲክቶክ አካባቢ አንተን በማግኘቴ እንደዚህ አይነት ሰው እንደናንተ አይነት ሰው ብል በጣም ደስተኛ ነኝ። ምክንያቱም ከጎንህ ያለው ልጅም በጣም ነው ማደንቅህ። ምክንያቱም የነበረውን ሁኔታ ሁላችንም እናያለን፣ በጣም እናፍራለን፣ እናዝናለን። እውነት እንደዚህ አይነት ነን እንዴ እኛ በእንደዚህ እንገለጻለን እንል ነበር። በእውቀት ላይ የተመሰረተ ንግግር ሰዎችን ማንንም በማይጎዳ መልኩ ስትናገር ሰምቻለሁኝ። በጣም ደስ ብሎኛል እና እኔ ከዛም ተነስቼ የሆነ አይዲያ መጣልኝና ይሄ ልጅ እዚህ ቲክቶክ መንደር አካባቢ ጠቅላይ ሚኒስተር ሆኖ ቢሾም ብዬ በጣም ሹመቱን ላድርግልሃል። ለወንድሜ ዶክተር ግርማ ስጭልኝ። እኔ ለጊዜው ቢዚ ይቅርብኝ። ቴንክ ዩ ይገባኛል ብትዩ ግን እንኳን ተሹመንበት አይደለም ይኸው በእንግድነትም አልቻልነውም። ግን ቴንክ ዩ አፕሪሺየት አደርጋለሁኝ ብርክቴ። ይገባኛል ምትዩ ከምን ስሜት እንደሆነ። ቴንክ ዩ በጣም ደስ የሚል ዋርም የሆነ ሰፖርት ነው የምታሳዩት። የጠቅላይ ሚኒስትርነቱን ስራ እንኳን ሌሎች በጉጉት የሚፈልጉት አሉና እነሱን መልምለን አወዳድረን እንቀጥርበታለን። ግን በጣም አመሰግናለሁኝ። ዋርም ፊድባክ ነው። አትጥፊ። ፎሎ አድርጌያለሁኝ። ፎሎ ባክ አድርጌያለሁ። አትጥፊ። እንደዚህ ሀሳብ ሲኖርሽ ጥያቄ ሲኖርሽ በኋላም በኩል አንድ መልእክት ላስተላልፍ። ይቅርታ እንዳልልህ አንድ መልእክት ላስተላልፍ። ምንም ቢሆን ማለት ነው ምንም ቢሆን የሰው ልጅ እንደ ሰውን መረዳት ከቻለ እሱ መልካም ተግባር ነው ብዬ አስባለሁ። ሰዎችን ዝቅ ለማድረግና ሰዎችን ለመናቅ መጀመሪያ ሐሳብ ከውስጣቸው እንደዚህ አይነት ጥላቻ ከማውጣታቸው ይልቅ ማለት ነው ምንድነው ብለው መጠየቅ መልመድ እንዲችል ማንኛውም ዜጋ ኢትዮጵያዊ ነኝ ካለ ምን ብሎ መጠየቅ ቢችል በጣም መልካም ነው። ምንም ሳይናገር ከመተቸቱ በፊት ሰዎችን ማዳመጥ በጣም ካንተ የምወድልህ የሆነ ነገር ላይ ራሱ አስረግጠህ እንደዚህ ብለህ ለምሳሌ ኦሮሞ ወይ አማራ ብለህ እንኳን አትናገርም። በጣም ከመጠንቀቅ የተነሳ ኤክስ ልበለው እያልክ ስትናገር በጣም ነው። ምክንያቱም ምን ያህል ብዙ ሰዎች የሆነች ነገር ቁንጽል ነገር ይዘው ወጥተው መጥፎ ነገር ሲያረጉ ስለማይ ቪዲዮ ስለሚሰሩበት ማለት ነው። በጣም በዚህ ልክ የምትጠነቀቅ እንግዲህ እንደምታውቀው ነው። ወሬ አላስረዝምባችሁ። ለወንበር ብለው ብዙ ሰዎች ዋጋ ይከፍላሉ። እዚህ ለወንበር ብለው ሳይሆን ማህበረሰቡን ለመጠበቅ ብለው የሚሰሩ ሰዎች ሳይ በጣም ደስ ይለኛል። በጣም ነው በእናንተ የምደሰተው። በጣም ነው ማከብራችሁ። ቴንክ ዩ ብርክትዬ። በጣም ዋርም የሆነ በጣም ደስ የሚል ፊድባክ ነው። እናመሰግናለን። አመሰግናለሁኝ። መድኃኒት ተመልሰሽ መጥተሻል። ቴንክ ዩ ብርክትዬ። አትጥፊ። ይልመድብሽ ፕሊዝ። እሺ፣ ወዳችኋለሁ። እሺ
ሰላም አያና እንዴት ነህ? ግርማ እንዴት ናችሁ? ሁሉ ሰላም አለን። ቅድም ያው ኔትወርክ ነው ትንሽ ኢትዮጵያ ኔትወርክ እኔ ያው አፕሪሺዬሽን ነው በእውነት በቃ ያው እግዚአብሔር ሲዝን አለው ሰዎችን የሚያስነሳበት ብዬ አምናለሁ። ይሄ በቃ ትክክለኛው ሲዝን እና በአያና ዘመን እንዲሆን የምንልበት ነው የሚሆንልን። በእውነት በጣም ተስፋ ያለው ነገር ነው። እኔ በቃ በጣም ተስፋዬ በጣም እያበበን ነው አሁን ላይ በእውነት እውነቴን ነው የምልህ። ግን አንድ ኮሜንት ማድረግ የምፈልገው ነገር ምንድን ነው አሁን ኢትዮጵያ ያለን ሰዎች ላይክ አሁን ሚድናይት ነው በቃ 12 ተኩል ሆኗል ከሌሊቱ። እንዴት አድርገን እንደምናዳምጥ ወይ የተቆራረጠውን የሚደርስን። ስለዚህ ለእኛ ደግሞ ሰዓት ቢመቻች አንዱ ሩም እኔ አሁን ዛሬም በጊዜ ነው የጀመርኩት። ያው እዚህም ደግሞ እኛ ጋር ደግሞ ወይ አምሽተን ጠዋት እናንተ የሚሆንበት ሰዓት ላይ ካላደረግን በስተቀር በጠዋት ተነስታችሁ ደግሞ የገቢ ምንጫችን ቡና የሚለው የድሮ ሙዚቃ ካልሆነ በስተቀር መቼስ ያያለ ፖለቲካ አታዳምጡም። ግን አይ ቲንክ ሊመጣጠን የሚችለው አትሊስት ምሽት አካባቢ ላይ እንደዚህ ዋን አካባቢ ብለን አሁን የኦሮምኛ ያደረግኩትን ሩም በአሁኑ ሳምንት ቀይሬ 1 PM ላይ ያደርቸው ነበር for that reason። ሌላኛውም ሩም አለ አሁን ተቋርጧል ላልተወሰነ ጊዜ ከተለያዩ ብሔር የመጡ ልጆች ከነዩሪ ኤቢዲን እና ፍናን ጋር ማደርገውንም ወደ 1 PM ያደረግንበት ምክንያት እሱ ነው እና አትሊስት 1 PM ካደረግንላችሁ እናንተም ደግሞ ታስቡልንና እኛ ምሳ ሰዓት ላይ ከገባን እናንተ ደግሞ እራት በልታችሁ ታዩናላችሁ እና ወደዛ ለማድረግ እንሞክራለን። ከመተኛታችሁ በፊት ደግሞ የኛን ድምጽ ሰምቶ መተኛቱ የሚጎዳ አይመስለኝም። ተሳሳትኩኝ? አይ እውነት ነው በቃ እኔ ያው ቴንኪው ልንል ነው። እኔና ቤቴ በጣም ነው የምናዳምጥ። በእውነት ትልቅ ተስፋ ነው። በርታ፣ ጠንክር፣ ገለተ ቀብደ ጅራዱ ፈያታ አልፋዳ ከነ ቤተሰባችሁ ሰላም በይልኝ፣ ኑሩልን። ቴንኪው። እሺ አያና ቴንኪው። ቤዛ ራሷ ቤዛ ናት።